ሰላም ጤና ይስጥልኝ የተከበራችሁ ውድ የቅኝት ሚዲያ ቤተሰቦች እንደምን አላችሁ? ሁሉ ሰላም እንደሆነ ተስፋ አደርጋለሁ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ እንደሚታወቀው በቅኝት ሚዲያ በርካታ አስተማሪና መካሪ የሆኑ ሐሳቦችን አቀርባለሁ። በእነዚህ ሐሳቦች በርካታ ሰዎች እንደምትጠቀሙ ተስፋ አደርጋለሁ። እንደዚሁም ደግሞ ይህንን ሚዲያ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለጓደኞቻችሁ የምታካፍሉ ሰዎችን ከልብ አድርጌ አመሰግናለሁ። ብዙ ሰብስክራይብ ባይኖረኝም ነገር ግን ያላችሁት ሰዎች በርካታ ድጋፍና ሞራል ስለምትሆኑኝ ከልብ አድርጌ አመሰግናለሁ። ዛሬም እንደተለመደ ሁሉ ሰዎች ከራሳቸው የህይወት ተሞክሮ ተነስተው ከራሳቸው ጋር ቢፎካከሩ፣ ከራሳቸው ጋር ቢወዳደሩ መልካም ነው ብዬ ያመንኩበትን ሐሳብ ወደ እናንተ ይዤ መጥቻለሁ። በእርግጥም የሰው ልጆች በዚህ ምድር ላይ ወደ እገሌ ከተመለከቱ አሊያም ወደ ሌላ ሰዎች ማየት ከጀመሩ የራሳቸውን ማንነት፣ የራሳቸውን ስብዕና፣ የራሳቸውን ሁለንተናዊ አቋም ይዘነጉታል። የዛ ሰው ሐሳብና ምልከታ በእነሱ ውስጥ እየተመላለሰ እነሱነታቸውን ስለሚገዛው የነሱነቱን ወይም ደግሞ የራስነታቸውን ማንነት ይዘነጉታል። ስለዚህ ሰዎች ከራሳቸው ተነስተው ከራሳቸው ጋር ቢወዳደሩ በእርግጠኝነት ትላንትና ከትላንት በስቲያ ምን አይነት ሰው ነበርኩኝ፣ ደግሞ ዛሬ አሊያም ደግሞ ነገ ምን አይነት ሰው ሆናለሁ የሚለውን መፍታት ይችላሉ። ብዙ ጊዜ በርካታዎቻችን የሰዎችን እድገትና ከፍታ እየተመለከትን የራሳችንን ማበብና ማፍራት ሳንመለከተው ፍሬው ይረግፋል። ማለትም እድሜዎቻችን በአጭር ይቀጫሉ። የፈለግነውን ነገር የወደድነውን ነገር ሳንሰራ የማይረባ ነገር ያሸንፈናል። ነገር ግን ሁልጊዜ እንደምለው ሰው ከራሱ ጋር ቢፎካከር፣ ሰው ራሱን ቢመለከት፣ ሰው ራሱን ቢያይ በእርግጠኝነት የእገሌና የእገሊት ጉዳይ እርሱን አያሳስበውም። ምክንያቱም እርሱ ከማንም በላይ ነው። እርሱ ከሁሉ በላይ ነው። ከሁሉ በላይ የተፈጠረ ማንነትና ሰውነት የያዘ ስብዕና፣ ነገር ግን የሌላውን እየተመለከተ የእርሱን ለምን ያጠይመዋል? እስቲ እናንተ ይህንን የምትሰሙ ሰዎች በደንብ አድርጋችሁ አስተውሉ። የተፈጠራችሁበት የራሱ የሆነ ዓላማ አለው። በዓላማችሁ ውስጥ ደግሞ እግዚአብሔር እስትንፋስ ሰጥቶ ወደዚህ ምድር ያመጣችሁ ሌላ ደግሞ የተሻለ ነገር ሊሰጣችሁ እንደሆነ አስቡ። እነዚህን ነገሮች አቀናይታችሁ ስትመለከቷቸው በእርግጥም እናንተ አሸናፊዎች ሆናችሁ ወደዚህ ምድር እንደመጣችሁና ነገም በአሸናፊነት የምድሪቱ ገጸ በረከት ሆናችሁ እንደምትቆሙ ማሰብ ትጀምራላችሁ። ያኔ ሁሉ ነገር ከናንተ እግር ስር በታች እንደሆነ ታስባላችሁ። ያስባችሁት ሐሳብ እውነትም እኔ ለካ ለሁሉ የበላይ ነኝ፣ ለካ ሁሉ የተፈጠረው ለኔ ነው ወደሚለው ድምዳሜ ትመጡና አይ እኔን ማንም ሊያሸንፈኝ አይችልም፣ ማንም ደግሞ ሊያቆመኝ አይችልም። ስለዚህ እስከ መጨረሻይቱ ህቅታ ድረስ እስትንፋሴ እስከ ተቋረጠችበት ቀን ድረስ ሳልደክም ሳልሰንፍ ወደ ኋላ ሳልመለከት ወደፊት እንደ ወስፈንጠር እየተፈነጠርኩኝ እሰራለሁ፣ እየተፈነጠርኩኝ እማራለሁ፣ ወደፊት እየተወነጨፍኩኝ ለብዙዎቹ ጠቅማለሁ ብለን ማሰብ እንጀምራለን። እንግዲህ ወዳጆቼ ይህንን የቅኝት ሚዲያ የምትከታተሉ ሰዎች ከልብ አድርጌ ምስጋናዬን አቀርባለሁ። ሁልጊዜም እንደምለው ራሳችሁን ተመልከቱ፣ ራሳችሁን እዩ። ትላንትና እኔ እንዴት ነበርኩኝ? ዛሬስ ምን ላይ ነው የቆምኩት? ነገስ ደግሞ ተስፋዬ ምንድን ነው ብላችሁ በእነዚህ በሶስት ሐሳቦች የተቀናጀ ማንነታችሁ ራሳችሁን እንዲገነባው አድርጉት። አዎ ነገ እንደምትኖሩ ካሰባችሁ ዛሬ እየሰራችሁ መሆናችሁ ትዝ ይላቸዋል። ምክንያቱም አባቶቻችን እንደሚሉት ወደፊት እንደምትኖር አድርገህ ስራ፣
አሁን ደግሞ እንደምትሞት አድርገህ አስብ እንደሚሉት ማለት ነው። እውነት ነው። የሰው ልጅ ሞቱ መቼ እንደሆነ አይታወቅም። ነገር ግን እሞታለሁ ብሎ የሚጨነቅ አስተሳሰብ ግን እንዲኖረው አይወደድም፣ ደግሞም አይፈለግም። ለዚህም ነው የትላንትናውን እየተወ አዲሱን ወደፊት ለመያዝ የሚዳክረው። ደግሞም የሰው ልጅ ነውና ይሳካለታል። አሁን ያላችሁበትን ክበባችሁን አሊያም ዙሪያችሁን ስትመለከቱ በእውነት ከትላንትናው አንድ እርከን ከፍ እንዳላችሁ ከተሰማችሁ ነገ ከነገ በስተያ ደግሞ የተሻለ ሌላ አንድ እርከን እንዳለ አስቡ። በቃ እድገት ማለት ይሄው ነው። ትላንት የነበረውን ክፉ ነገር አሊያም መጥፎ ነገር ጥሎ ነገ የሚመጣውን አዲስና መልካም ነገር ለማግኘት ዛሬ የተባለውን አለኝታ መጠቀም ነው። አሁንን መጠቀም፣ ዛሬን መጠቀም። ነገ ውጤት በእጆቻችሁ መዳፍ በእውነት ነው የምላችሁ መውደቁ አይቀርምና ይህንን ሚዲያ እየተከታተላችሁ ከኔ ጋር ላላችሁ ሁሉ ከልብ አድርጌ አመሰግናለሁ። ክበሩልኝ፣ ከፍ በሉልኝ። ፔጁን ሰብስክራይብ እንደዚሁም ላይክ እና ሼር እያደረጋችሁ አብረን በጋራ እየተጋገዝን እንደግ። ብሩህ ጊዜ፣ መልካም ጊዜ ለእናንተ እመኝላችኋለሁ። ሰላም ሁኑልኝ ውድ ጓደኞቼ።